ይህ ከሲያትል መድኃኔዓለም ወንጌላዊት ቤተክርስቲያን የሚተላለፍላችሁ የጥሞና ጊዜያችን ነው። ዛሬም አካፍላችሁ ቃል የሚገኘው ዘፍጥረት 5 ቁጥር 24 ላይ እንደዚህ ይላል፣ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። በዚህ ቦታ ስናይ ሄኖክ አንድ ትልቅ ምርጫ አድርጓል። ይህም ምርጫ ምንድነው? አካሄዱን ከእግዚአብሔር ጋር ማድረጉ ነው። አካሄዱን ከእግዚአብሔር ጋር አደረገ ማለት ከእግዚአብሔር ወዳጅ ሆነ፣ ከእግዚአብሔር ጋር ወዳጅ ሆነ፣ ከእግዚአብሔር ጋር ጓደኛ ሆነ። መንገዱንና ፈቃዱን ለእግዚአብሔር ሰጠ። እግዚአብሔርን ለመታዘዝ ወሰነ። ሐሳቡ፣ ፈቃዱ እግዚአብሔርን ደስ ማሰኘት ሆነ ማለት ነው። በሄኖክ ዘመን ይህ ሄኖክ የኖረው በጣም አጭር ዘመን ነው። ከሌሎቹ ጋር ሲወዳደር ሄኖክ የኖረበት ዘመን 365 ዓመት ብቻ ነው። በዚህ በአጭር ዘመኑ ግን የሄኖክ ምርጫ አካሄዱን ከእግዚአብሔር ጋር ማድረግ ብቻ ነው። በዛ ዘመን እግዚአብሔርን የማይፈልጉ፣ እንደ ፈቃዳቸው የሚኖሩ፣ በእግዚአብሔር ላይ ፌዝ የሚያፈዙ፣ የሚቀልዱ፣ እግዚአብሔርን የማይፈልጉ፣ የራሳቸውን ደስታ ብቻ የሚፈልጉ፣ እንደፈለጉ የሚወጡ የሚገቡ ሰዎች ነበሩ። ምናልባትም ሄኖክ ይህንን ምርጫ በሚያደርግበት ሰዓት ሄኖክ እንደከሰረ፣ ዋጋ እንደሌለው፣ እንደተዋረደ፣ ምናልባትም ሞኝ እንደሆነ የሚቆጠርበት ዘመን ነበር። ይሁን እንጂ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። አካሄዱን ከእግዚአብሔር ጋር ስላደረገ ምን ይላል መጽሐፉ? እግዚአብሔር ወስዶታልና አልተገኘም። አካሄዱን ከእግዚአብሔር ጋር ስላደረገ አልከሰረም። አካሄዱን ከእግዚአብሔር ጋር ስላደረገ ብዙዎች እንዳሰቡት ሄኖክ ሞኝ አልነበረም። ነገር ግን ሄኖክ ትክክለኛ ምርጫ አደረገ። ፈቃዱን ለእግዚአብሔር አሳልፎ የሰጠ፣ እግዚአብሔርን ደስ ለማሰኘት የወሰነና የቆረጠ ሰው ነበር። ወገኖቼ ዛሬ ምናልባት እግዚአብሔርን በምንከተልበት ጊዜ፣ ጌታ ኢየሱስ ክርስቶስን በምንከተልበት፣ መንገዳችን የእሱ መንገድ በሚሆንበት ጊዜ አንቺ ዝም ብለሽ ጌታ ጌታ ትያለሽ፣ አንተ ዝም ብለህ እግዚአብሔር እግዚአብሔር ትላለህ። ብዙ ነገር አመለጠ። ብዙዎች ከኋላ መጥተው ጥለው ሄዱ። በሁሉ ነገር ከሰርሽ፣ አለቀልሽ። ከዚህ በኋላ መነሳት ከባድ፣ ሞኝነት አበዛሽ የሚሉ ብዙ ሰዎች ሊኖሩ ይችላሉ። አንድ ነገር እነግራችኋለሁ፣ አካሄዱን ከእግዚአብሔር ጋር አድርጎ የከሰረ ሰው የለም። ከእግዚአብሔር ጋር አካሄድን ማድረግ ያዋጣል። ሄኖክን አዋጥቶታል። በጣም የሚገርማችሁ እጅ የሚያስችል አስደናቂ ነገር ከአሁን በፊት ሆኖ ማያውቅ እግዚአብሔር ሰውን ሳይሞት ሲወስድ ለመጀመሪያ ጊዜ በሄኖክ ነው የታየው። ዛሬም እኔና እናንተ እግዚአብሔር ቀጥ ብለን ጨክነን ከተከተልነው፣ ሳናመነታ ሳናወላገድ ይህን እግዚአብሔርን ከተከተልነው በሰው እጅ አፍ ላይ የሚያስችል የእግዚአብሔር በረከት፣ የእግዚአብሔር ጸጋ፣ ምናልባትም ከአሁን በፊት ያልታየ አስደናቂ የሆነ የእግዚአብሔር በረከት በላያችን ላይ ሊሆን ይችላል፣ ይመጣል። ስለዚህ ወገኖቹ የዛሬ ምክሬ፣ የዛሬ ጸሎቴ እኔና እናንተ በምንም ሁኔታ ምንም ይበሉ ምን ሰዎች፣ ሁኔታው ምንም ይሁን ምን፣ እግዚአብሔርን እንከተለው። አካሄዳችን እግዚአብሔርን መምሰል ይሁን። እግዚአብሔርን እንፈልገው። ሐሳብና ፈቃዳችንን ለእግዚአብሔር እንስጥ። ያን ጊዜ በሰው ጆሮ ያልተሰማ፣ በሰው ልብ ያልተቀመጠ፣ በእጅ ያልተዳሰሰ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ የእግዚአብሔር ክብር፣ የእግዚአብሔር ጸጋ፣ የእግዚአብሔር በረከት በሰው ሁሉ ፊት እግዚአብሔር ለእኔና ለእናንተ ይሰጠናል። እግዚአብሔር በሕይወታችን ይህንን ያደርግልናል። ስለዚህ ወገኖቼ አካሄዳችንን ከእግዚአብሔር ጋር ለማድረግ እንጨክን። ለምን? ሽልማት አለ። ለምን? ክብር አለ። ለምን? እግዚአብሔርን ተከትሎ ከእግዚአብሔር ጋር አካሄዱን አድርጎ ያፈረ የከሰረ ሰው ስለሌለ። የዘላለም አምላክ ቅዱስ እግዚአብሔር ሆይ ዛሬ በዚህ በክፉ ትውልድ መካከል ስንመላለስ፣ በዚህ በጠማማ ትውልድ መካከል ስንመላለስ አካሄዳችንን ከአንተ ጋር እንድናደርግ እርዳን። ብዙ የሚያስቱ ነገሮች አሉ። ብዙ ኪሳራ የሚያመጡ የሚመስሉ ነገሮች አሉ። ሞኝነት የሚያስመስሉ ነገሮች አሉ። ነገር ግን እንድንጨክን፣ እንድንበረታ፣ ከአንተ ጋርም አብረን እንድንጓዝ ጸጋ እንድታበዛለን በኢየሱስ ክርስቶስ ስም